ብዙዎች ለመናገር የማይደፍሩት ምስጢራዊ እውነቶች። በማወቅም ይሁን ባለማወቅ ወደ ወሲብ ንግድ የተቀላቀሉ ሴቶች ከዚህ ህይወት እንዳይወጡ የወሲብ ቪዲዮ ምስል ይያዝባቸዋል። የቪዲዮ ምስሉ በማህበራዊ ሚዲያ ይለቀቃል በሚል ማስፈራሪያነት እስረኛ ወይም ታጋች ያደርጓቸዋል። ይህ ውሸት አይደለም፣ የማይነገር እውነተኛ የቅሌት ገመና ሲሆን በኮምፒውተር ክራይም ስር የሚመደብ የወንጀል ድርጊት ነው። ነገር ግን ጉዳዩን ወደ ህግ ማምጣት እየተቻለ ሰው ምን ይለኛል ከሚል ማፈርና ይሉኝታ የተነሳ የዚህ ጥቃት ሰለባ እስረኛ የሚሆኑ አሳዛኝ ወጣቶች አሉ። በወሲብ የንግድ መረብ ውስጥ የሚገኙ ወጣቶች ከሚያሳዩት የተለየ ባህሪ መካከል አደገኛው ከባለትዳር ጋር መማገጥ የሚያስደስታቸው መሆኑ ነው። ወይም ደግሞ የገዛ ጓደኛቸው ፍቅረኛን ወይም የጓደኛዋን ባል ለወሲብ የመጋበዝ ሱስ አለባቸው። የስነ ልቦና ሳይንስ ይህን ፎልስ ሴንስ ኦፍ ሴኩሪቲ ይለዋል። ታዲያ ይህን የሚያደርጉት ለምንድን ነው? አብረን የምናየው ይሆናል። የዚህ ሁሉ ችግር ዋነኛ መንስኤዎች አስተዳደግ፣ የቴክኖሎጂ መሳሪያዎችንና ማህበራዊ ሚዲያን አላግባብ መጠቀም፣ እድሜያቸው ሳይደርስ ራሳቸው ፈልገው የወሲብ ግንኙነት መጀመርና መሰል ተያያዥ ነገሮች ወጣቶቻችንን አደገኛ ነገር ውስጥ እንዲገቡ ስለሚያደርጋቸው ሁሉም ሰው በየቤቱ ልጆቹን፣ እህትና ወንድሙን እንዲሁም ራሱን በማስተዋልና በንቃት የመጠበቅ ኃላፊነት አለበት። ትናንትና በለቀኩላችሁ ቪዲዮ በወሲብ ንግድ መረብ ውስጥ የገቡ ወጣቶች ምን አይነት ባህሪያት እንደሚያሳዩና ይህ የእያንዳንዳችን የፍቅር ግንኙነትና ትዳራችን እንዴት እንደምነካው ከስነ ልቦና ሳይንስ አንጻር እያየን የነበረውን ሀሳብ ከዛሬ ርዕሰ ጉዳያችን ጋር አያይዘን የምንቀጥል ይሆናል። ትውልድን በስነ ምግባር በእውቀትና ጥበብ መውረድ የእያንዳንዱ ሰው የዜግነት ግዴታው ነው። የዚህ ዩቲዩብ ቻናል ፕሮግራም ዓላማው ይህን ኃላፊነት መወጣት ነው። ሰላም እንዴት ናችሁ? ውድ የእያንዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እውነታን ላለመቀበል ራስን በሰበብ አስባብ የማታለል አባዜ መጨረሻው መራር ጽዋ እንድንቀምስ ያስገድደናል። ፍቅረኛሽ እያታለለሽና እየተጠቀመብሽ እንጂ እንደማያዛልቅሽ የሚጠቀሙና ጥርጣሬ የሚፈጥሩ ጥቃቅን ፍንጮችን እያየሽ ንቀሽ በቸልታ ካለፍሻቸው የጊዜ ጉዳይ ነው እንጂ ሌላ ሴት ሊያገባ እንደሆነ የሰርጉ ጥሪ ወረቀት ይደርስሻል። ባለትዳሮች አንዴ ስለገባው ከዚህ በኋላ ምን ያመጣል ወይም ከዚህ በኋላ የት አባቷ ትሄዳለች በሚል ቸልተኝነት በትዳራችሁ ላይ መስራት ያለባችሁን ዘላቂ የፍቅር ግንባታ ካቋረጣችሁ ትዳራችሁ ባይፈርስ እንኳን የዳቦ መጋገሪያ ቤት መሆኑ አይቀርም። ዳቦ ቤት ከላይ ከታችም ከጎንም ያቃጥላል። ለልጆቻችሁ የምግብና የልብስ ፍላጎት ስላሟላችሁ ብቻ ልጅ አለኝ ካላችሁ ተሳስታችኋል። ልጆቻችሁን በስነ ምግባር በእውቀትና በጤነኛ ስነ ልቦና ኮትኩታችሁ ለማሳደግ እግር በእግር እየተከታተላችሁ ካላሳደጋችሁ ልጆቻችሁን ወለዳችሁ እንጂ የእናንተ አይሆኑም። የማንም መጫወቻ ይሆናሉ። የወሲብ ገበያ መረብ ስሳይ ይሆናሉ። አንዳች መጥፎ ክስተት ወይም አደጋ ሲደርስብን በገጠመን ክስተት ላይ ማማረር ጥቅም የለውም። የትኛውም ክስተት ድንገት ከሰማይ ዱብ ያለ ነገር አይደለም። የገጠመን መጥፎ ክስተት እንደ ተክል አድጎ ለፍሬ ሲበቃ የመቅመስ ግዴታ ስላለብን ስንጎርሰው መራር ጣዕሙ ሲያንገሸግሸን ነው ህመሙ የሚገባን። እኛን ቀጥታ ያልነኩንን ችግሮች እያየን ዝም ብለን ማለፋችን ነገ ከነገ ወዲያ በራሳችን ላይ እንዲገጥመን መፍቀድ ነው። በወሲብ ንግድ የተሰማሩ ወጣቶችን ከሚያሰቃያቸው ባህሪያት መካከል አንዱ ጊልት፣ ሼም ኦር ሪሞርስ ይባላል። የውርደት፣ የሼም፣ የጥፋተኝነትና የተፈላጊነት ማጣት ስሜት ማለት ነው። የጨዋታውን አደገኛ ማርሽ ቀያሪ ባህሪ ያለው እዚህ ውስጥ ነው። የሰው ልጅ በባህሪው ክብርን የሚሻ ፍጡር ነው። ይህን ክብሩን እንደተነጠቀ ሲሰማው ነፍሱ ትረበሻለች። ስለሆነ መጠነኛ እፎይታ ለማግኘት ለደቂቃዎችም ቢሆን በሌሎች ዘንድ እንደተፈለገና እንደተከበረ እንዲሰማ የሚያደርገውን የምቾት ቀጠናን ያስሳል። ለዚህም ነው ወደ ባለትዳሮች የሚሳቡት ወይም ከባለትዳር ጋር መማገጥ የሚፈልጉት፣ አሊያም የጓደኛቸውን ፍቅረኛ፣ ባል ወይም ሚስቱን በተጠና ቴክኒክ ለወሲብ ይጋብዟቸዋል። ከባለትዳር ጋር ስትኙ ቤቱ ካለች የተከበረች ሚስቱ እሷ የተሻለች ስለሆነ እንደምተኛት ስለሚያስቡ መጠነኛ የተፈላጊነትና የመከበር ስሜት ይሰማቸዋል። ይህ በጣም የሚያሳዝን የተሳሳተ እርምጃ ነው። የስነ ልቦና ሳይንስ ይህን ፎልስ ሴንስ ኦፍ ሴኩሪቲ ብሎ የሚገልጸው ለዚህ ነው። ፊሊንግ ሴፍ when actually at risk ብሎ ያብራራል። በተሳሳተ እርምጃ ቅጽበታዊ የውሸት እፎይታ ለማግኘት የሚያደርጉት ተግባር የሰላማዊ ሰዎችን ህይወትን የሚበጠብጠው በዚህ መልኩ ነው። አንዳንዶች ይህን ፎልስ ሳይኮሎጂካል ሴፍቲ ብሎ ይገልጹታል። ለዚህ ነው
በእኔ ላይ አይደርስብኝም በሚል በዝምታና በቸልታ የሚታለፉ ነገሮች ፈጽሞ ባልጠበቅነው መንገድ ቤታችን ድረስ የሚመጡት። ስለዚህ ማህበረሰባዊና ስነ ልቦናዊ ቀውስ ሊያስከትሉ የሚችሉ ነገሮችን እያየን ባላየ ከማለፍ ይልቅ ችግሩን በዘላቂነት ለመፍታት ምን መደረግ እንዳለበት እያንዳንዱ ዜጋ ማሰብና የመፍትሄ አካል የመሆን ኃላፊነት አለበት። ታዲያ እነዚህ የመፍትሄ አቅጣጫዎች ምን እንደሆኑና በማወቅ ይሁን ባለማወቅ ከገቡበት አጣብቂኝ ህይወት እንዴት መውጣት እንደሚቻል በቀጣዩ ጊዜ ይዤላችሁ እስክመለስ በቸር ቆዩልኝ። ዮናታብ ነኝ። ቻው።